በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነዚህን ጥያቄዎች በመመለስ መንፈሳዊ እውቀቱን ይፈትሹ። አንደኛ፣ ከ12ቱ ነገደ እስራኤል ውስጥ የክርስቶስ ሐረግ የትኛው ነው? ሀ ነገደ ብንያም፣ ለ ነገደ ሌዊ፣ ሐመርሃ ነገደ ይሁዳ፣ መ ነገደ ስምዖን። መልሱ ሐመርሃ ነገደ ይሁዳ። ሁለተኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በቤተልሔም ተወለደ? ሀ ቤተልሔም የእረኞች አካባቢ ነች። ክርስቶስ እኔ መልካም እረኛ ነኝ ብሎ ተገልጧል። ለ ቤተልሔም ትርጉሙ የእንጀራ ቤት ማለት ነው። ክርስቶስ እኔ የሕይወት እንጀራ ነኝ ብሏል። ሐመርሃ ሀና ለ መልስ ናቸው። መ መልሱ የለም። መልሱ ሐመርሃ ሀና ለ መልስ ናቸው። ሶስተኛ፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መሲሁ ከንጉስ ዳዊት ነገደ ይሁዳ እንደሚወለድ የተናገረው ነቢይ ማን ነው? ሀ ነቢዩ ኢሳያስ፣ ለ ነቢዩ ኤርሚያስ፣ ሐመርሃ ነቢዩ ሚክያስ፣ መ ነቢዩ ሕዝቅኤል። መልሱ ለ ነቢዩ ኤርሚያስ። አራተኛ፣ ጻድቅና ፈሪሃ እግዚአብሔር ያለው መንፈስ ቅዱስ በእርሱ ላይ የነበረ መሲሁን ከማየቱ በፊት እንዳይሞት ቃል የተነገረለት ሰው ማን ነው? ሀ ካህኑ ዘካርያስ፣ ለ አረጋዊ ስምዖን፣ ሐመርሃ ቅዱስ ዮሴፍ፣ መ ቅዱስ ዮሐንስ። መልሱ ለ አረጋዊ ስምዖን። ከአራቱ ስንት እንዳገኛችሁ ኮሜንት ላይ አስቀምጡልን። ወስብሐት ለእግዚአብሔር።